ችግሩ ከአብርሽ ሳይሆን ለልዑል መሄድ ለልዑል መጥፋት ሩታ ነሽ። ሩታ ሲጀመር አብርሽን ለማግኘት ብለሽ እንጂ ሲጀመር እንዴት ነው ልጅሽን እንደሚወሰድ እያወቅሽ ስለ ሄርሜላ ስለ አብርሽ ህይወት ፍቅርን ጠርተሽ ከማቀሳሰር ለምን ቤትሽ ቁጭ ብለሽ የራስሽን ብሎግ እየሰራሽ ከልጅሽ ጋር ለልጅ ምግብ ሰራው ለልጅ እንደዚህ ያደረኩ ይሄን አረኩ ዛሬ ምናምን ብለሽ ለምን ቪዲዮ ቤትሽ ቁጭ ብለሽ አሰሪም? የሰው ህይወት ገብቶ እኝኝኝ ያርሽ ከማቀጣጠር ፍቅርን ይዘሽ ሶስተኛ ወገን ወጥተው ሆነሽ ይዘሽ ከማቀሳሰር አብርሽ የፈለገውን የመረጠውን መሆን ይችላል እንደፈለገው። አንቺ ማትፈልጊው እንደዚህ አይነት ህይወት አንቺ የማትፈልጊ ከሆነ ከሱ ጎን የሚመጡትን ሰዎች ደግሞ አይ አብርሽ እንደዚህ ነው እኮ እያልሽ እየተከተልሽ እንደ ጅራት ለምን ታደርጊያለሽ? ለምን ህይወትሽን አትኖሪም? አንዴ የማትፈልጊው ህይወት ውስጥ እሱ እንኳን ወጣልኝ ብሎ ዝም ይላል እንጂ ሰው የማይፈልገው ከሆነ ለምንድን ነው ከጠገቡ የሚመጡትን ሰዎች ሁላ አይ አብርሽ እኮ እንደዚህ ነው፣ አብርሽ እኮ እንደዚህ ሊያረግሽ ነው። አይ ሰሙሽን ፈልገው እኮ ነው የመጡ እነሱ ፈልገውት ወደውት እስከመጡ ድረስ ያንቺ ምክር ቀስቀስ አያደርጋቸውም። ስለዚህ ለምን ትለፊያለሽ? ለምን ትደክሚያለሽ? ለምን ህይወትሽን አትኖሪም? ለምን ቤትሽን አታስተዳድሪም? ለምን ልጅሽን አታሳድጊም በስነ ስርዓት? ለምን ልጅሽን አትጠብቂም? እንደሚወስዱብሽ እያወቅሽ ለምን አትጠብቂም? እንደገና ደግሞ ወስደውት ሳይሆን ደብቀሽ አብርሽን ለማግኘት ብለሽ አብርሽ ሄርሜላ ጋር አቀጣጥረሽ ሄርሜላ እናንተ ጋር እሺ ስላላለችው ከዛ ደግሞ አብርሽን የሆነ ነገር ለማድረግ ስለፈለግሽ ነው እንጂ ልዑልም በጭራሽ አይወስዱትም። ልንገርሽ በጭራሽ አይወስዱትም። ሊያስፈቅዱሽ ምናምን እንጂ የዛኔ ቤት ድረስ የመጡት አይወስዱትም። እንደገና ደግሞ ቤት ላይ ባዶም ቆልፈሽው ኦር የሆነ ነገር አድርገሽው ምናምን አደምትሞጪው ሞግዚት አለች። ማን እንደወሰደው ትነግርሽ በመረጃ እንይ ወይም ቡዜ ወይም ዴብ ሲወስደው ካየሽ በመረጃ በማስረጃ በካሜራ የእንትናችሁ ካሜራ ይኖራቸዋል። የሪል ስቴቱ ካሜራ የኖር ሪል ስቴት አለ የምትኖሩት የካሜራ አለ ማስረጃ ወጥሽ በማስረጃ ነው እንትን ማለት ያለብሽ። አይ አንተን የሚሆን የላካቸው ከእናንተ ውጭ ከአንተ እህት ውጭ ማንም አይወስደው ማለት ሳይሆን ከሰው እጅ ላይ ሆኖ ልጁ ሊወሰድ የሚችለው። ስለዚህ አብርሽን ማግኘት ፈልገሽ ከአብርሽ ጋር ማውራት ፈልገሽ ከሆነ ደግሞ እኔ እወድሃለሁ እኔ አፈቅርሃለሁ ከሄርሜላ ጋር እንድትሆንብኝ አልፈልግም ብለሽ እንዲም ወጭጨሽ በህግም በቤተሰብም በምንም ማርገሽ መሞከር። አይ እኔ አልፈልግም እንደፈለገ መሆን ትችላለህ። ከሱ ጎን ደግሞ እሱን ፈልገውቴ የሱን ደካማ ጎኑንም ጠንካራ ጎኑንም ብለው የሚመጡትን ሴቶች ደግሞ እየተጠጋሽ እንደዚህ እያደረገ አብርሽ እንደዚህ ሆነ፣ አብርሽ እኮ እንደዚህ አድርጓል፣ አብርሽ እንደዚህ ያደረገ እያልሽ እነሱን እየተከተልሽ እነሱን ከመምከር እነሱን ከመገሰጽ ለምን ቤትሽን አታስተዳድሪም? ሁለታችሁም የልጅ እናት ናችሁ። ለምን ህይወታችሁን የራሳችሁን ህይወት አትኖሩም? ከሰው ህይወት ገብታችሁ እንደዚህ ተደረገብን እንደዚህ ተደረገብን እንዴ? የራሷ ሲያርባት የሰው ታማስላለች የሚባለው ተረት ምኑ ጋር ይመስላችኋል? ምኑ ጋር ነው የሚመስላችሁ? ልክ እንደናንተ አይነቱን እኮ ነው እንደዛ የተባሉት። እንደናንተ አይነቱን ሰው ነው የራሷ ሲያርባት የሰው ታማስላለች የተባለው። እንደናንተ አይነቱን ሰው ነው እንጂ ሌላ ሰው እኮ አይደለም። ገባችሁ? ስለዚህ ለምን ህይወታችሁን አትኖሩም? እናንተ ለምን እራሳችሁን አትሆኑ? ለምን ከሰው ህይወት ገብታችሁ ታማስላላችሁ? ሩታ ለምን ቤትሽን አትጠብቂም? ለምን ልጅሽን አትጠብቂም? ያለዛ ደግሞ የመዞር ሱስ የመቃጠል ሱስ ካለብሽ ደግሞ ልጁን ይዘሽው ለምን አትሄጂም? እንደገና ደግሞ ከሰፈር ነው የምትሰሩት። ሁሌም ስቱዲዮአችሁ ይሁን የዛ ሰው እዛ ግቢ ያለ ሰው ትግስቱን ስጠኝ ነው የሚል እውነት ተከፍሎት ነው እንጂ ዝም ብሎ አይደለም። እንደዛ ስትጮሁበት ራሱ ዝም የሚላችሁ ሁሌ አንድ ቦታ ቦታ ቀይራ አድርጉ። ሁሌ አንድ ቦታ በቀን 5-6 ሰው ቻናል ቪዲዮ ይቀረጽበታል። እዛ ቦታ ላይ ጽናቱን ይስጣችሁ እግዚአብሔርን። ጽናቱ እውነት የተለቀቀ ቤት ነው፣ ሰው የማይኖርበት ቤት ነው። እኔ እንጃ። እንደዛ ከሆነ ንገሩንና እኛ እንኖርበት። እዛም በኋላ እዛ ግድም ስትንጫጩ እንስማችሁ። የምናረጋችሁ ነው የምናረጋችሁ የነበረ ማለት ነው። እና ለማንኛውም ቤተሰቦቼ ነገ በአዲስ ቪዲዮ በደንብ አድርገን እንመጣበታለን። እኔ ግን ጥፋት ከአብርሽ ጋር ምንም የታየብኝ ነገር የለም። ጥፋቱ የሩታ የራሷ ነው። የራሷን ህይወት ትኑር፣ አታቃጥር። አብርሽ እንደፈለገ ይሁን አልፈልግም ብለዋለች። ስለዚህ ይግማሙም ይጠንቡም ይደሰቱም ይሳቁም እንደፈለገው ይሁኑ። ፈልገውት ነው። የአብርሽን ደካማ ጎን የማያውቁ ሆኖ አይደለም እሱ ህይወት የሚገቡ ሰዎች። አንቺ ደግሞ እዛ ህይወት ውስጥ ከወጣሽ ስለዛ ህይወት ውስጥ ስለገቡት እነሱን ለማዳን እነሱን የሆነ ነገር ለማድረግ መሞከር አይገባሽም ብዬ ነው የማስበው፣ እንደኔ ማለት ነውና ለማንኛውም ቤተሰቦቼ ደህና ደሩልኝ። ሰብስክራይብ ማድረጋችሁን አትርሱ። መልካም አዳር ይሆንላችሁ። ነገ በአዲስ ቪዲዮ እንመጣለን። ምክሩን
ሩታ አድርሱልኝ። የራሽን ህይወት ኑሪ፣ ስለ አብርሽ አይመለከትሽም። ሄርሜላ የአብርሽን ደካማና ጠንካራ ጎኑን ከእናንተ በላይ ታውቃለች። ስለዚህ ሄርሜላን መምከር ትታችሁ ራሳችሁን ሁኑ ብላችሁ አድርሷቸው። እሺ